ሰላም የዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ደግሞ የመጣሁላችሁ አንድ መኖሪያ ቤት ላይ ገመድ እንዴት አድርገን እንደምንሰጥ ይዘንላችሁ መተናል ማለት ነው። እዚች ጋር አሁን ስፖት ላይ አልሙኒየም ፕሮፋይል ላይ እንዲሁም ፊልተር ላይ ይኖረዋል። የእሱን ሪተርኖች እንዴት አድርገን ጃንክሽን ቦክስ ወይንም ደግሞ ራይዘራችን ጋር እንዴት አድርገን እንደምናደርስ ቪዲዮ ሰራላችኋለሁ። ተከታተሉ። ገመድ ለምሳሌ ከተት እስካቶሎ ማን ካወጣ በኋላ አሁን ገመዳችን መጀመር እንጀምራለን ማለት ነው። ይሄ ሰማያዊ ነው እንደ ከለር ኮድ ብታዩ ኒውትራል፣ ይሄ ደግሞ ሪተርን ፌዝ ነው። ያምን ይችላል ስፖት ላይ ካለ ስፖት ላይ ታችን ሪተርን ነው ማለት ነው። ይሄንን ቀጥለን እዛ ጋር እናደርሳለን ማለት ነው። ፈርስት ስፖት ላይ ደን ኒውትራል ስፖት ላይ ታች አሁን ደግሞ እዚህ ጋር ሴንተር ላይ ይኖረናል። እዚህ ጋር ሴንተር ላይ ይኖረናል። ኒውትራል የጋራ ነው የምናደርግላቸው። ስለዚህ ዳር ኦሪጂን አንድ ብቻ ነው። አንድ ሪተርን እንጨምራለን ማለት ነው። የዚህ ኔስፈር ላይ አንድ ሪተርን እንጨምራለን። ይሄው ይሄ የሴንተር ሪተርን ነው። ኒውትራል የጋራ ነው የምናደርግላቸው። ኒውትራል ተሻምፖ ነው ነው ኒውትራል ስለሆነ ኒውትራል የጋራ ይሆንላችኋል ማለት ነው። ስለዚህ ሰው መሳብ ጀምራለሁ። ቢጫ ረዘም እናደርጋታለን። ቦርድ ስለሚሰሩ ከቦርዱ እንድትወጣ ረዘም እናደርጋታለን። ኒውትራሏ መውጣት ስላለባት ረዘም እናደርጋታለን። እቺ ቀይ ደግሞ ከዛ ይመጣችኋል። ቀይ ነች። እዚህ ጋር እንቆርጣትና ምን እናደርጋለን ማለት ነው፣ ኮኔክሽናችንን እንሰራለን ማለት ነው። ቀዩ አልፎ እንዲሄድ ከዛ የመጣው ላይ እዚህ ጋር ይቀጥላል ማለት ነው። እንደምታዩት ስፕላይስ እየሰራ ነው። አድርጋችሁ ስፕላይስ ካደረጋችሁ በኋላ እዚህ ጋር ኮኔክሽን ቦክስ ስለሆነች እንዳያመላልሳችሁ አድርጋችሁ ትጨርሳላችሁ። ኒውትራል እቺኛው ኒውትራል ይዛ ለቤት የመጣችሁ ከዚህ ላይ ላተታረጉና ኒውትራልን ወደዛ ትስላላችሁ ማለት ነው። በዚህ እንደዚህ አድርጋችሁ የሴንተራት ትጨርሳላችሁ ማለት ነው። ከዛ ደግሞ ሌላ ምን አለ እዛች ጋር እንሄዳለን ማለት ነው። እዛች ጋር ስንሄድ ደግሞ አልሙኒየም ፕሮፋይል ይኖራል። ለአልሙኒየም ፕሮፋይል ሌላ ተጨማሪ አንድ ሪተር እንጨምራለን ማለት ነው። እዚህ ጋር ዛሬ ስፖትና ሴንተር ጨርሰን መጣን። ሌላ አንድ ሪተር እንጨምራለን ማለት ነው። ይሄን የአልሙኒየም ፕሮፋይል ወይም ደግሞ የሻሉ ላይ እንጨምራለን። እነሱ ራሳቸው ነው አልሙኒየም እና ሻሉ ነው ራሳቸው ባለቤቶች ይመጣሉ። ያን ገመድ መሳብ ስላለበት ጌታ ተጨማሪ ሪተር እናደርጋለን ማለት ነው። ሪተር እንደምታዩት አንድ ሪተር አለ፣ 3 ሪተር ይተራል። እንደዚህ ሪተሮች ድጋሚ ወደ ሌላኛው ኮኔክሽን ወይ ይመጣሉ። እነዛ ከዛ ወደዚህ መጥተዋል፣ እንደምታዩት መጥተዋል። እንደዛ አድርገን ኮኔክሽን ሰርተን አልፈን ወደሚቀጥለው ክፍል እንገባለን ማለት ነው። ያው እንደምታዩት ወደዛ ክፍል ልከናል። እቺ ከዛ የመጣችው የሴንተሯ ሪተር ነች። ወደ ራይዘሯ እንልካታለን። እዚህ ጋር ስፕላይስ አድርገን ኮኔክት አድርገን እናሳልፋታለን። እቺ ደግሞ ከዛ ከጠግ የመጣችው ቀይዋ ስፖት ላይታችን ነች። ስፖቷንም እዚህ ውስጥ ስፕላይስ አድርገን እንልካታለን። ከዛ ደግሞ የሚቀረን ምንድነው? ኒውትራል ነው። ያው ኒውትራል ወደዛ መሄድ ስላለበት ለሁለቱም ለስፖቱም ለሴንተሩ መሄድ ስላለበት ኒውትራላችንን ላጥ እናደርግና ላታረገን ኒውትራላችንን እንልካለን ማለት ነው። እንሰጣቸዋለን ማለት ነው። ስለዚህ ይሄ ነገር ወደ ማብቂያው እየደረሰ መሆኑ ያስታውቃል። አሁን እነዚህ እዛ ክፍል ውስጥ የሚሰራውን ስራ እንጨምርና ገመድ እንጨምርና ለዛኛው ክፍል ደግሞ በአጠቃላይ 7 ገመድ እዛ ክፍል ውስጥም እዚህኛው ክፍል ውስጥም ተጨማሪ ስፖት ስትሪፕ እና ሴንተር ይኖረናል። እነሱን ጨምረን ራይዘራችን ጋር እናወጣለን ማለት ነው። እቺ ክፍል በሰላም ተጠናቀቀች ማለት ነው። ባጭሩ እሱቻን እንሰራላት። እኚህ ሪተርኖች ናቸው። ኒውትራል እና ሪተር ነው
ስዊች ላይ ፌዝ ይገባል። ከዛ ደግሞ ሪተርን ፌዝ ውስጥ ሲመጣ ኮኔክሽን ቦክስ አለን። እዛ ኮኔክሽን ቦክስ ውስጥ ፌዝ እንሰጠውና ሪተርኖቹን ይዘን መተን ከስዊች የሚወጡትን ሪተርኖች ለእነዚህ ሪተርኖች እዛ ላወረድናቸው እነዚያም ኮኔክሽን ቦክስ ውስጥ ነው የሚወጡት። ኮኔክሽን ቦክስ ውስጥ ሪተርን ይሰጣቸዋል ማለት ነው። ከዛ በኋላ ፋንክሽናል ነው ማለት ነው። ከዛ ክፍል የመጡት 3 ሪተርኖች እና 1 ሪተራል ናቸው። የዚህ ክፍል ደግሞ ሌላ ስፖርት ሃርሞኒክ ፕሮፋይል እና ሴንተር ይኖራል። ስለዚህ ድጋሚ 3 ሪተርን ይኖራል ማለት ነው። ሴንተሩ እዚህ ጋር ስለሆነ ከዚህ ጋር ሄድለታለን። ግን አሁን የሃርሞኒክ ፕሮፋይሉን እና የስፖርቱን እዚህ ጋር ማውጣት ስላለብን እዚህ ጋር ስንገመዳለን። አሁን ቀዩን ማውጣት ይሄ አንድ ሃርሞኒየም የነዛ 2 ሃርሞኒየም የዚህ አንድ ስፖርት የነዛ አንድ ስፖርት የነዚህ ማለት ነው። ታረጉና ስንት ማለት ነው? 4 ገር 5 ገር ወደዚህ እንልካለን ማለት ነው። ያው እንደምታዩት አንድ ስፖርት አንድ ሴንተር ይቀረኛል። አንድ ብቻ ጨምር እሱን አንድ ቢንዱና ነው ለዛኛው ነው። ይሄ የዚህ ቤት ሃርሞኒክ ፕሮፋይል ነው። ይሄኛው የዚህ ቤት ሴንተር ነው። የዚህኛው ቤት ሃርሞኒክ ፕሮፋይል ነው። የዚህ አሁን ያለንበት ይሄ ደግሞ የዛ ቤት ስፖርት ነው። ይሄኛው የዚህ ቤት ስፖርት ነው። ይሄ የዛ ቤት ሴንተር ነው። ስለዚህ አጠቃላይ 1 2 3 4 5 ሪተርን አለን ማለት ነው። ኒውትራል በጋራ አድርገን ከዚህኛው ጃንክሽን ወደዚህኛው ጃንክሽን እንሰራለን ማለት ነው። ከዛ ክፍል የመጣን ኮኔክሽን እንሰራቸው እዚህ ጋር ኮኔክሽን ጨርሰን ወደ ቀጣዩ እንሄዳለን። ተመለሰና ያው እዚህ ጋር እንደምታዩት ይሄ ከዛ ክፍል የመጣው ሃርሞኒክ ፕሮፋይል ስፖት ላይት እና ሴንተር አለ፣ ኒውትራል አለ። ከዛ ደግሞ ከራይዘር ያመጣ ነው አለ፣ ወደ ራይዘር እየሄደ ያለ አለ። አሁን ሂሳብ ነው ማለት ነው። ስለዚህ ወደዛ ክፍል ሃርሞኒክ ፕሮፋይል እንልካለን። እንደዚህ አድርገን ኮኔክሽን ፈጥረን እንልክለታለን። ከዛ ደግሞ ሌላኛው ደግሞ ስፖት ላይት አለ። ስፖት ላይቱን እንደዚህ ወደዛኛው ክፍል እንልካለን። ከዛ ደግሞ ሴንተር አለ። ያው ሴንተር በቀይ ነው ያደረኩት። ሴንተር እንልካለን። ከዛ ኒውትራል ይቀራል። ወደዛ ክፍል እንሄድ ወይ ኒውትራል ሲገባ ፋይል እናደርግበታለን ማለት ነው። ስለዚህ እዛ ክፍል ኒውትራል እየገባ ነው ማለት ነው። ስዊች ሲያገኙ ፈንክሽን ያደርጋሉ ማለት ነው። ስዊች ደግሞ የምንሰጣቸው ኮኔክሽን ቦክስ ላይ ነው። ኮኔክሽን ቦክስ ምን ጋር እንደምናደርግ ምናምን አሳያችኋለሁ። ስለዚህ ይሄ ኒውትራል ይሄ የዚህ ቤት ስፖርት ነው። ይሄ ደግሞ የዚህ ቤት ሃርሞኒክ ፕሮፋይል ነው። ከዛ ይሄ ደግሞ ወደዛ የተላከለ የዛ ቤት ስፖርት ስትሪፕ እና ሴንተር ናቸው ማለት ነው። ስለዚህ አሁን ደግሞ ከዚህ ጋር ደግሞ ተነስተን የዚህ ጋር ተቋርጠዋል። እነዚህ ቀጥታ እዛ ራይዘር ጋር ይላሉ ማለት ነው። እንዳለ ብታያቸው ከኒውትራሏ ውጪ ሌላው እነዚህ ብታያቸው እንዳለ ሪተርኖች ናቸው። ሁለቱ ቀዮቹ ሴንተር ሪተርን ናቸው። እነዚህ ደግሞ ሃርሞኒክ ፕሮፋይል ነው። 2 ሃርሞኒክ ፕሮፋይል እና 2 ስፖርት ናቸው ማለት ነው። እነዚህ ራይዘራችን ጋር እዛች ጋር እናስገባለን ማለት ነው። ከዛ ራይዘራችን ጋር ከገባ በኋላ ኮኔክሽን ቦክስ እንፈጥርና እዛ ኮኔክሽን ቦክስ ላይ ስዊቾቹን እናመጣና የእያንዳንዱ ስዊች በመሬት በኩል አድርገን እንጨርሰላቸዋለን ማለት ነው። አሁን ወደዛ መሳቡ እንቀጥል። ቀጥ ያባል አሁን በቃ ፋይናል ነገራችንን ኢንተርኔታችንን ፋይናላይዝ እናደርግበት ተባደሰና ማለት ነው። ያው እንደምታዩት እነዚህ ሪተርኖች ወደ ራይዘራችን ጋር ይላሉ ማለት ነው። ያን ይሰራል። ያው ገመዳችን አሁን ወደ ራይዘሩ ጋር እየወጣ ነው ማለት ነው። ሪተርኖች እንዳለ ተሰባስበው አንድ ላይ እየወጡ ነው ማለት ነው። መጡ ማለት ነው። እንደምታዩት አሁን እነዚህ ሪተርኖች የምናደርገው ወደ መሬት ነው የምንለካው። ምክንያቱም መሬት ላይ ነው ጃንክሽን ቦክሳችን የሚሆነው። መሬት ላይ ከሆነ ጃንክሽን ቦክሳችን የሚሆነው መሬት ድረስ ተለክተው እንትን መባል አለባቸው ማለት ነው። ስለዚህ ቦክስ መሳብ ራይዘራችን ጋር እንዳያችሁ ወተናል። ገመዳችን ታች ገፋ ማለት ነው። እዚህ ጋር ደግሞ የሚቀረን ኮኔክሽን አለ። እሱ ኮኔክሽን ጨርሰን ቀጣይ የሚሆነው ኮኔክሽናችን የስዊች ኮኔክሽን ነው። ስዊች ኮኔክሽን ደግሞ በቀጣይ ቪዲዮ አሳያችኋለሁ።
ስራችን የሚሆነው ደግሞ ደረጃ ነው። ደረጃ ላይ ደግሞ እዚህ ጋር ትልቅ እየተንጠለጠለ ነገር ይኖራል። ምክንያቱም የመጨረሻው ደረጃ ኢንዲንግ ስለሆነ ረጅም ተንጠልጣይ ስለሚኖር ቻንድለር ማለት ነው። ለእሱ እዚህ ጋር ሴንተር ነው አውጥተናል። ራይዘራችን ጋር ነው የሚሄደው። እዛች ጋርም ስፖርት ሻዶ ስትሪት ካለ ወጪ እንዲሆን ተብሎ እዛ ጋር ተደርጎለታል። አሁን የምናደርገው ሽቦ ነው ወደዚህና ወደዛ እንልካለን። ቼክአፕ ነው የምናደርገው ፖሊካችን መደፈን አለመደፈኑ ማለት ነው። ሽቦአችን እንልካለን። ከዛ ሪተርን እንዙራልና ይሄና ሳብለት እንደምታዩት ሀገራችን ጋር ሽቦአችን ይቷል ማለት ነው። ስለዚህ እዚህ ጋር ለመቆም ስለማይመች ካሁኑ መሳብ ያለብንን እንስባለን ማለት ነው። 1 ሊትር አለና እዚህ ጋር ያለው አንድ ተንጠጥ ያለ ሻዶ ስትሪፕ ካለ ስንት ገመድ ማለት ነው? 4 ገመድ እንስባለን ማለት ነው። 4 ገመድ ስፖርት አልሙኒየም ፕሮፋይል ወይ ደግሞ ሻዶ ሊኖር ስለሚችል ከዛ ራስ ተሰጣዩ ስለሚኖር 4 ሊትር 3 ሊትር እና 1 ሊትር ወደ ራይዘራችን እንልካለን ማለት ነው። የወራችን ሬዲ አድርገን ሲሰማ ማለት ነው። እንደምታዩት እቺ ኒውትራላችን ነች፣ እቺ ስፖታችን ነች፣ እቺ ፕሮፋይል ወይም ደግሞ ሻዶ ነች፣ እቺኛዋ ደግሞ የዚህ ኤሪያ የቻንድለር ሴንተር ነች ማለት ነው። ገመዳችንን ወደ ራይዘራችን እንልካለን ማለት ነው። ወይ ሳሪ ስለዚህ እቺኛው እንዳልኳችሁ ሴንተር ስለሆነች ሴንተሯን ረዘም እናደርጋታለን። ኒውትራሏ ሴንተር ላይታችን ስለሚያስፈልገው ኒውትራል ረዘም እናደርጋለን። እኚህ ሁለቱን ደግሞ ወደዛ ነው የምንልከው። ወደዛ ስለሆነ የምንልከው ከዚህ ወደዛ ደግሞ ሽቦ እንልክና እንጎትታለን ማለት ነው። አብሬ ፕሮፋይል አንድ ስፖርት አንድ ኒውትራል ማለት ነው። ስለዚህ አመቻችልኝ ማለት ነው። አንተባ ነሳ ደርሰናል ማለት ነው። በቃ ያው እነዚህ ሁለቱ ፊቶች እዚህ ይቀጠላሉ። ኒውትራል እዚህ ያገኛል። ራይዘር ገብተዋል ማለት ነው። ይሄን ይመስላል። ለዛሬው እንዴት አድርገን ሪተርኖቻችንን በጃንክሽን ቦክስ እንዴት ስራ እንደምንሰራ የራይዘራችን ፖይንት እንዴት እንደምንጠቀም በዛሬ ቪዲዮ አይተናል ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት ብለናል። ድጋሚ ይባላል ካሜራማናችን ባይዘው አበባዬ ይባላል። እናስገባዋለን። አዙር ወደ ራስ አዙር ከዛር ጋር በቃ የራሳችን ካሜራማን እስክናዘጋጅ ድረስ ያው እርስ በርስ ቲቪያችንን አሟተን እስከምንመጣ ጠብቁን።